ኦሪጂናል ወይም ክላሲካል ሞዴልም ተብሎ ይጠራል። አመጣጡም ከቢሄቪየራል ሳይኮሎጂ ነው። እንደዚህ ሞዴል እይታ አንድ ስርዓተ ትምህርት ከኦብጀክቲቭስ ወይም ከትምህርት ዓላማዎች በመነሳት የትምህርቱን ይዘት፣ የማስተማሪያ መንገዱ ወይም ዘዴውና ምዘናው የማዘጋጀት አካሄድ ነው። ለዚህም ኦብጀክቲቮች ወይም የትምህርት ዓላማዎች የመሪነት ሚና ይጫወታሉ። በዚህ ሞዴል ስር ሁለት የታወቁ ሞዴሎች አሉ። እነሱም የራፋ ታይለር እና የሂልዳ ታባ ሞዴልስ ወይም ሞዴሎች ናቸው። እንደ ታይለር ሐሳብ አንድ ስርዓተ ትምህርት 4 መሰረታዊ የሆኑ ጥያቄዎችን መመለስ ይኖርበታል ብሎ ያምናል። እነዚህም ጥያቄዎች ዋና ዋና የተባሉ የስርዓተ ትምህርት አዘገጃጀት ሂደቶችን ይመለከታል። አንደኛው የትምህርት ቤት ዓላማ ኦብጀክቲቭ ወይም ግብ ምንድን ነው ማለት ነው። ሁለተኛው ትምህርት ቤት ያሰበውን ዓላማ ለማሳካት ምን አይነት ይዘትና ሐሳብ በምን አይነት መንገድ ይተገበራል የሚል ጥያቄ ማንሳት ይኖርበታል። ይህ ማለት ተማሪዎች ምንድን ነው የሚማሩት? በምንስ አይነት መንገድ ነው የሚማሩት? ሶስተኛው እኚህ ይዘቶች፣ ሐሳቦችና ልምዶች ወይም ለርኒንግ ኤክስፒሪየንሶች በምን አይነት መንገድ ነው የሚደራጁት የሚለው ጥያቄ ሌላኛው። በመጨረሻም ያስቀመጥናቸው ግቦች ወይም ኦብጀክቲቭስ መሳካት አለመሳካታቸው መመዘንና መመርመር ወይም መፈተሽ የመጨረሻው ጥያቄ ነው። ታይለር አንዳንዴ የስርዓተ ትምህርት አባት ተደርጎ ይጠራል። እንደ ታይለር አስተሳሰብ ስርዓተ ትምህርት ሎጂካል ወይም ምክንያታዊ፣ ሲስተማቲክ ወይም በጥንቃቄ እና ሚኒንግፉል ወይም ትርጉም በሚሰጥ መልኩ መዘጋጀት አለበት ብሎ ያምናል። በአጠቃላይ ታይለር ላለፉት 10 ዓመታት በስርዓተ ትምህርት አዘገጃጀት ላይ ቀላል የማይባል ተጽዕኖ ነበረው። እንደ ታይለር አስተሳሰብ የትምህርት ዓላማዎችን መለየትና ማወቅ አንድን የትምህርት ፕሮግራም ለማዘጋጀት በጣም ወሳኝ የሆኑ ነገሮች ናቸው ብሎ ያምናል ታይለር። ለዚያ ነው ታይለር በስርዓተ ትምህርት ዝግጅት የትምህርት ዓላማዎች ወይም ኦብጀክቲቭስ ከፍተኛ የሆነ ትኩረት የሚሰጣቸው። ለዚያ ነው ሞዴሉም ኦብጀክቲቭ ሞዴል ተብሎ የሚጠራው። ታይለር የትምህርት ዓላማዎች ወይም ኦብጀክቲቮች በማዘጋጀት ሂደት ወቅት 3 ወሳኝ የሆኑ መረጃዎችን መመልከት ያሻል በማለት ይመክራል። ስለ ተማሪዎቻችን የመማር ሁኔታ ላይ ጥናት ማድረግ ማለት ነው። ይህ አንድ የትምህርት ዓላማ ወይም ኦብጀክቲቭስ ከማዘጋጀታችን በፊት ስለ ተማሪዎቻችን ፍላጎት፣ ዝንባሌና ደረጃ በጥንቃቄ ማጥናት ያስፈልጋል ብሎ ይመክራል ታይለር። በዚህም መሰረት ተማሪዎች ምን እንደጎደላቸው በመመልከት የትምህርት ዓላማዎችን ማዘጋጀት ያስፈልጋል ብሎ ይመክራል። እንደ ታይለር እይታ ዋና ዋና የተባሉ የሥራ ላይ ሁነቶች፣ ችግሮች፣ የማህበረሰቡ ፍላጎቶችና አመጣጣቸው በጥንቃቄ ተጠንቶ በስርዓተ ትምህርቱ ውስጥ መካተት ይኖርበታል ብሎ ያምናል ታይለር። በተለይ የትምህርት ዘርፉ ላይ የሚገኙ ባለሙያዎች እና ኤክስፐርቶች የትምህርት ዓላማዎች ወይም ኦብጀክቲቮችን በምናዘጋጅበት ወቅት ያላቸውን አስተያየት ማካተት ተገቢ ነው ብሎም
ይመክራል ታይለር። እንደ ታይለር እይታ ከላይ በጠቀስናቸው መንገዶች የተዘጋጀ የትምህርት ዓላማ በሁለት መንገድ ማጣራት ይደረግበታል ይላል። አንደኛው ፊሎሶፊካል ስክሪኒንግ ሲሆን ሁለተኛው የማጣራት መንገድ ደግሞ ሳይኮሎጂካል ስክሪኒንግ በመባል ይጠራል። ፊሎሶፊካል ስክሪኒንግ ይህ የሚመለከተው የትምህርት ዓላማዎች ተማሪዎች ምን መማር እንዳለባቸው የሚመለከት ሲሆን የሳይኮሎጂካል ስክሪኒንግ ደግሞ ከተማሪዎች ፍላጎትና የእድገት ደረጃ ጋር የሚሰጠው ትምህርት ትክክለኛነት ላይ ትኩረት ያደርጋል። ከታይለር ሌላ አንድ የሥርዓተ ትምህርት አዘገጃጀት ካሳዩ መካከል ታባ አንዷ ናት። ታባ የታይለርን ሞዴል ትንሽ ለወጥ አድርጋ የሥርዓተ ትምህርት አዘገጃጀት በጣም አሳታፊ በሆነ መንገድ መሰራት እንዳለበት ታስቀምጣለች። እንደ ታባ እይታ በእያንዳንዱ የሥርዓተ ትምህርት ሂደት በዛ ያሉ መረጃዎችን መሰብሰብ አለበት ትላለች። በተለይ ደግሞ የአንድን ሥርዓተ ትምህርት የይዘት ወይም ኮንቴንት አወቃቀርና የተማሪዎችን ሁኔታ በሚገባ መታየት አለበት በማለት ትመክራለች ታባ። በዚህም መሰረት ፍላጎትን መሰረት በማድረግ ወይም ፍላጎትን ቅድሚያ በመስጠት ታባ የሥርዓተ ትምህርት አዘገጃጀት ሂደትን በሰባት ትከፍላቸዋለች። አንደኛው የሥርዓተ ትምህርቱ አስፈላጊነት ላይ ጥናት ማድረግ። ሁለተኛው የትምህርት ዓላማዎችን ማዘጋጀት። ሦስተኛው የይዘት መረጣ ማካሄድ። አራተኛው የትምህርት ይዘቶችን ማደራጀት። አምስተኛው የተለያዩ ልምዶችን ወይም እይታዎችን መምረጥ። ስድስተኛ እኚህ ልምዶችን ማደራጀትና ሰባተኛ የምዘና ዘዴዎችን ማስቀመጥ ናቸው። የታባ የሥርዓተ ትምህርት አዘገጃጀት ሞዴል ከታይለር ሞዴል ጋር በመሰረቱ ይመሳሰላል። ልዩነታቸው የታባ ሞዴል በሥርዓተ ትምህርቱ አስፈላጊነት ላይ ጥናት ያስፈልጋል ማለቷ እና የትምህርት ይዘቶቹን እና ልምዶች ለየብቻ ማስቀመጧ ላይ ነው። በአጠቃላይ ታባ ለሥርዓተ ትምህርት ዝግጅት መሰረት ናቸው በማለት የጠቃቀሰቻቸው ነጥቦች የትምህርት ዓላማዎች፣ ይዘት ወይም ኮንቴንት፣ የተለያዩ ልምዶች ወይም ለርኒንግ ኤክስፒሪየንስ የምንለው፣ አደረጃጀት ወይም ኦርጋናይዜሽን የምንለው እና ምዘና ኢቫሉዌሽን ናቸው። ሌላኛው የሥርዓተ ትምህርት አዘገጃጀት ሞዴል ዌለር ሞዴል ሲሆን በአብዛኛው ከታይለር ሞዴል የተቀዳ ነው። እንደ ዌለር እይታ የሥርዓተ ትምህርት ዝግጅት የማያቋርጥ ሂደት ነው የሚል እይታ አለው። ይህ ሞዴል ልክ እንደ ታይለር ሁሉ በሥርዓተ ትምህርት ዝግጅት ወቅት ለትምህርት ዓላማዎች ወይም ኦብጀክቲቭስ ትኩረት ይሰጣል። ይህ ሞዴል ማዕከል የሚያደርገው ከትምህርት ዓላማዎች ወይም ኦብጀክቲቭስ ይልቅ በይዘት ወይም ዕውቀት ላይ ነው እና ሥርዓተ ትምህርት ሲዘጋጅ ይህንን በሚገባ መመልከት ያስፈልጋል በማለት ያስቀምጣል። የዚህ ሞዴል ምንጩ ወይም ስር መሰረቱ የትምህርት ፍልስፍና ነው። ይህ ሞዴል እንደ ሌሎቹ ቀጥ ያለ የሥርዓተ ትምህርት አዘገጃጀት ሂደትን አይከተልም። ይልቁኑ በይዘቶች የተለያዩ መሆን ላይና በመምህራን ነፃነት ላይ ትኩረት ያደርጋል። የዚህ ሞዴል ስር መሰረት ባህል ሲሆን እይታውም አንድ ሥርዓተ ትምህርት በሚዘጋጅበት ወቅት
ባህላዊ የሆኑ ሁነቶች፣ እይታዎች፣ አመለካከቶችን እና ልምዶች መመልከት ያሻል ይላል። እንደዚህ ሞዴል እይታ ስርዓተ ትምህርት በዋነኝነት የሚመለከተው መምህሩን ነው በማለት ያስቀምጣል። እንደዚህ ሞዴል እይታ በትምህርት ቤት ደረጃ የሚዘጋጅ ስርዓተ ትምህርት በትምህርት ቤት ደረጃ እውነተኛ ለውጥ ያመጣል በማለት ያስቀምጣል ይህ ሞዴል። ለዚህም ሲባል የስርዓተ ትምህርት ባለሙያዎች ትምህርት ቤት ካሉ መምህራን ጋር በመገናኘት ለሚያስተምሩት የትምህርት አይነት የተሻለ ስርዓተ ትምህርት ማዘጋጀት ይችላሉ በማለት ይመክራሉ። ይህ ሞዴል በ5 ዋና ዋና ክፍሎች ይከፈላል። ይህ አጠቃላይ የማህበረሰቡን አሁናዊ ሁነቶችን ማጥናት ላይ ያተኩራል። ይህም የህብረተሰቡ የአስተሳሰብ ደረጃና ለውጥ፣ የማህበረሰቡና ቤተሰብ ከስርዓተ ትምህርቱ የሚጠብቃቸው ስኬቶች፣ የትምህርቱ ሁኔታና ደጋፊ የሆኑ አካላትን ሰፋ ባለ ሁኔታ ይመለከታል። እኚህም መታየት ያለባቸው ውጫዊ ሁነቶች ተደርገው ይቀመጣሉ። ሌላው መታየት ያለበት ውስጣዊ ሁነት ደግሞ ስለ ተማሪዎች አጠቃላይ ሁኔታ፣ መምህራንና የእውቀት የክህሎትና የዝንባሌ ደረጃቸው፣ የትምህርት ቤት ሁኔታና እንዲሁም ቁሳቁሶች ያጠቃልላል። ይህ ሁለተኛ ደረጃ ላይ የሚቀመጥ የሲቹዌሽናል ሞዴል ክፍል ሲሆን የሚዘጋጀው የተማሪዎችና መምህራን ስራዎችን ወይም ተግባራትን መሰረት ባደረገ መንገድ ነው። ይህም የሚመነጨው ቀደም ብለን ከጠቀስነው ሲቹዌሽናል አናሊሲስ ነው። ይህ ሶስተኛ ደረጃ ላይ የሚገኝ የሲቹዌሽናል ሞዴል ክፍል ሲሆን የሚመለከተውም ስለ ትምህርቱ ይዘት፣ የማስተማር አካሄድ ወይም ቅደም ተከተል፣ የትምህርቱ ክፍሎች፣ የመምህራን ልማትና ስልጠና እና አስፈላጊ የሆኑ ደጋፊ ወይም መርጃ መሳሪያዎች እና ቁሳቁሶችን ይመለከታል። በዚህኛው ክፍል የስርዓተ ትምህርት ትግበራና በትግበራውም ወቅት የሚያጋጥሙ ችግሮችን መፈተሽ ላይ ትኩረት ያደርጋል። ይህ ክፍል አንድ ስርዓተ ትምህርት የታለመውን ዓላማ ማሳካት አለማሳካቱ ባለፍ ሰፋ ያለ ምርመራና ፍተሻ የሚደረግበት ነው። በአጠቃላይ ሲቹዌሽናል አናሊሲስ ሞዴል ሁሉን አቀፍ የሆነ ሞዴል ሲሆን በውስጡም ቀደም ብለው የተጠቃቀሱት ሞዴሎች አንዱ ወይም ሁለቱም ሞዴሎች አካቶ የያዘ ነው። ይህ ሞዴል ፍሌክሲብል ስለሆነ ከሁኔታዎች መለዋወጥ ጋር አብሮ የሚሄድ እና በማንኛውም ሁኔታ የሚሰራና ለትንታኔ ክፍት የሆነ ሞዴል ነው። ይህ ሞዴል የተለያዩ የስርዓተ ትምህርት አዘጋጆች ስርዓተ ትምህርትን በጋራ እንዲቀርጹ ያበረታታል። በአጠቃላይ ቀደም ብለን የጠቃቀስናቸው ሞዴሎች የሚያስረዱት አንድ ስርዓተ ትምህርት ሲዘጋጅ በምን አይነት መንገድ መሆኑን ለማሳየት ነው። እንግዲህ